ሰላም ቤተሰቦች፣ ዛሬ እንዴት አፕሊኬሽኑን መጠቀም እንችላለን የሚለውን አብረን እናያለን ማለት ነው። በተለያዩ ክፍል የማስረዳችሁ ይሆናል። በቅድሚያ ግን አዳዲስ ፊቸሮች ስላሉት ፊቸሮቹን እነግራችኋለሁ ማለት ነው። በቅድሚያ ወደ አፕሊኬሽናችን እንገባለን ማለት ነው። ልክ ስትገቡ እንደዚህ አይነት ፔጅ ያመጣላችኋል ማለት ነው። እዚህ ጋር የተለያዩ አይነት ቦታዎች አሉ። ኤክስፕሎር ሴክሽን አለ፣ ሚኒ አፕ ሴክሽን አለ፣ ቻናል ሴክሽን፣ ባላንስ የሚታዩበት የተለያዩ ቦታዎች አሉ። አንድ ባንድ አሳያችኋለሁ ማለት ነው። እዚህ ጋር የሴንድ ምልክት የምታዩት ጀስት የራሳችሁ ፕሮፋይል ነው። በቃ እዚህ ጋር ፔጁ የመጀመሪያው ፔጅ ይመጣላችሁ። እዚህ ጋር ነው የተለያዩ ሰዎች ጋር ቻት ማድረግ ስትፈልጉ እዚህ ጋር ነው የምታገኟቸው። የተለያዩ ቻናሎች አሉ ጆይን ያደረጋችሁት ምናምን፣ እነሱን እዚህ ጋር ታገኛላችሁ ማለት ነው። ሁለተኛው ሴክሽን ደግሞ ይሄ ሴክሽን ነው፣ የኤክስፕሎር ሴክሽን። ይሄ ሴክሽን የተለያዩ ቻናሎች አሉት። ከ1 ሚሊዮን በላይ የሚሆኑ ቻናሎች አሉት። እዚህ ጋር ያሉ 1 ሚሊዮን ቻናሎች ዝም ብለው አይደለም የተቀመጡት። እናንተ እኚህን ቻናሎች በመመልከት እርን እንድታደርጉ ይረዳችኋል ማለት ነው። ስለዚህ እዚህ ጋር እንደምታዩት በጣም ብዙ ቻናሎች ናቸው ያሉት ማለት ነው። አያልቅም ወደ ላይ የምታደርጉት ማለት ነው። ሌላኛው ደግሞ ዋናው ሴክሽን ይሄ ነው። ይሄ ደግሞ ሲፒ ፖይንት የምትሰበስቡበት ያው ሰብስባችሁ ክሌም የምታደርጉበት ቦታ ሲሆን የራሳችሁን ሪፈራል ኮድ የምታገኙበት፣ በተጨማሪ ደግሞ ፖኬት ላይ ዩኤስዲቲ ኤርን ካደረጋችሁ በኋላ ዩኤስዲቲ ባላንሳችሁን የምታዩበት ነው። እዚህ ጋር የተለያዩ መንገዶች እንዳሉ ያሳያል። እዚህ ጋር ደግሞ ኮኔክት ዋሌት፣ የፈለጋችሁትን ዋሌት ኮኔክት ማድረግ ትችላላችሁ። እዚህ ጋር የተለያዩ የዋሌት አማራጮች ያመጣላችኋል። ከቴሌግራም ጋር፣ ከቶንኪፐር፣ ከማይቶን ዋሌት፣ ከተለያዩ ዋሌቶች ጋር እንደምታዩት እዚህ ጋር የተለያዩ አይነት ዋሌቶች አሉ። ከባይናንስ ዋሌት ጀምሮ ባይቢት ዋሌት፣ ኦኬኤክስ ዋሌት፣ የተለያዩ አይነት ዋሌቶች አሉና እነዚህን መርጣችሁ አንዱን ኮኔክት ማድረግ ነው። እናንተ የሚመቻችሁን ኮኔክት አድርጉና ወደዛ ዊዝድሮ ማድረግ ትችላላችሁ ማለት ነው። ይሄን ካሳየዋችሁ ሌላኛው ሴክሽን ደግሞ ኤክስፕሎር ሚኒ አፕ ሴክሽን ነው። እዚህ ጋር እንደምታዩት የተለያዩ አይነት ኤርድሮፖችን በምትጫወቱበት ጊዜ ኤርድሮፖቹ እዚህ ጋር መጥተው ዲስፕሌይ ይሆንላችኋል ማለት ነው። ስለዚህ እያንዳንዱን እዚህ ጋር ማየት ትችላላችሁ ማለት ነው። ወደ 12 የሚጠጉ የኤርድሮፕ ቦቶችን ራን ማድረግ ትችላላችሁ አት ሴም ታይም ማለት ነው። እዚህ ጋር እንደምታዩት አሁን ካፕስ፣ ዙ፣ ትሬጀር የሚባሉ አሉ። አሁን እንደዚህ ቢከፍተው ትሬጀር ቢከፍተው ጀስት አሁን ሶስቱን ከፍቻለሁ አይደል? ስለዚህ አሁን ወደ ላይ ስክሮል አደርጋለሁ ማለት ነው። እንደምታዩት እዚህ ጋር ሶስቱንም በአንድ ጊዜ ራን ማድረግ እችላለሁ ማለት ነው። ስለዚህ ሶስቱንም በአንድ ጊዜ መጫወት እችላለሁ ማለት ነው። እንደምታዩት ነው እዚህ ጋር ትሬጀሪውን ብታዩት በአንድ ጊዜ ሁሉንም መጫወት ትችላላችሁ ማለት ነው። የግድ ቴሌግራም ላይ ከዚህ ቀደሙ እንዳለው እንደዛ ሳይሆን ጀስት ሁሉንም በአንድ ላይ ራን ማድረግ ትችላላችሁ ማለት ነው። አፕሊኬሽኑ ያለው ፊቸር ይሄን ነው የሚመስለው። እንዴት ደግሞ እርን ማድረግ እንደምትችሉ በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። አይ ሆፕ ይሄ ቪዲዮ ይጠቅማችኋል። ስለዚህ በደንብ እንድታዩት